ሰላም መረጃዎችን ወደ እናንተ እናደርሳለን። ጽሞናችሁ አይሌን። የድምፃዊ ቴዎድሮስ ካሳሁን የቅርብ ጓደኛ የሆነው ዩሱፍ ያሲን በታጣቂዎች ተይዞ ወደ እስር ቤት መወሰዱ ተነግሯል። ድምፃዊው አዲስ አልበም ካወጣ በኋላ በአሁኑ አገዛዝ በኩል የተለያዩ ጫናዎች ለመፍጠር ጥረቶች እየተደረጉ መሆኑን እየተሰማ ነው። በአዲስ አበባና በተለያዩ ከተሞች የቴዲ አፍሮ ዘፈኖች እንዳይሰሙ በጸጥታ ኃይሎች አማካኝነት ወከባ እየተፈጸመ እንደሚገኝና በርካታ ሰዎች መታሰራቸው ተገልጿል። የተለያዩ ዓለም አቀፍ ተቋማት በድምፃዊ ዙሪያ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ተመላክቷል። በሌላ በኩል ደግሞ ከሰሞኑ በሀገራችን ኢትዮጵያ ሰፊ መነጋገሪያና ከዜጎች ሰላምና ደህንነት ጋር በተያያዘ ጥያቄዎች እየተፈጠሩ ያሉት የ120 ቡድን እንቅስቃሴና ተያያዥ ስጋቶችን የሚመለከት ነው። በቅርቡ ከአንከር ሚዲያ ጋር ቆይታ ያደረጉት ዶክተር ሚልኬሳ ሚዳጋ እንደሚገልጹት በኦሮሚያና በተለያዩ አካባቢዎች የዜጎች ደህንነት አሳሳቢ ደረጃ ላይ ይገኛል ይላሉ። እኚሁ ዶክተር በሀገሪቱ ውስጥ 120 ተብሎ የሚጠራው ስውር ቡድን መኖሩና ይህም ቡድን በዜጎች ላይ ያደረሰ ያለው ጫና በዝርዝር አቅርበዋል። ዘገባው በቃለ መጠይቁ ላይ የተነሱ ዋና ዋና ነጥቦችን በምንጭነት ይጠቅሳል። ይህ ቡድን ከመደበኛ የመንግስት የጸጥታ መዋቅር ውጪ የሚንቀሳቀስ ሲሆን አባላቱ በልዩ ሁኔታ እንደሚመለመሉም ይገልጻሉ። በቡድኑ ውስጥ ተቀባይነት ለማግኘት ዜጎችን ማሰቃየትና መዝረፍ እንደ መለኪያ እንደሚያገለግሉ ዶክተር ሚልኬሳ ያነሳሉ። በተለይም በ5 ቀናት ውስጥ ባለጸጋ የመሆንን ፍላጎት የቡድኑ አባላት ላይ እንደሚታይ ያመለክታል። ቡድኑም የሚፈጽሟቸውን ጥቃቶች በቪዲዮ በመቅረጽ ለበላዮቻቸው እንደ ማረጋገጫ ወይንም ደግሞ ፕሩፍ አሳይመንት እንደሚልኩም ይገልጻሉ። እነዚህ ምስሎች በማህበራዊ ሚዲያ እንዲሰራጩ የሚደረገው ህዝቡ ምስሎቹን አይቶ በፍርሃት እንዲሸበርና እንዲንበረከክ ለማድረግ የታለመ የስነ ልቦና ጦርነት መሆኑን ተመላክቷል። በትግራይ ጦርነት ወቅት ሆነ በአዲስ አበባ ውስጥ የዜጎችን ንብረት ባለቤት አልባ በሚል ስም በህገወጥ መንገድ እንደሚወረስም ይጠቁማሉ። ከዚህም ዝርፊያ የሚገኘው ጥቅም በአባላቱና በከፍተኛ አመራሮች መካከል በተወሰነ ፐርሰንት እንደሚከፋፈሉ መረጃዎች ደርሰውኛል ብለዋል። በቃለ መጠይቁ ማጠቃለያ ላይ በኢትዮጵያ ውስጥ በተለያዩ ክልሎች የሚታየው የሰብአዊ መብት ጥሰቶችና የሰላም እጦት እያንዳንዱ ዜጋ በንቃት ሊከታተሉ የሚገባ ጉዳይ መሆኑን ተመላክቷል። ዜጎች በሃይማኖትና በብሔር ሳይከፋፈሉ ለጋራ ደህንነታቸው እንዲቆሙም ጥሪ አቅርበዋል። በኦሮሚያ ክልል አምቦን ጨምሮ በተለያዩ አካባቢዎች በህዝብ ላይ ከፍተኛ ጭቆናና አፈና እያደረሰ የሚገኝ 120 ቡድን የተባለ አካል መቋቋሙን የሚጠቁሙ መረጃዎች በስፋት እየወጡ ነው። ይህም ጉዳይ አስመልክቶ ፖለቲከኛው ዶክተር ሚልኬሳ ሚዳጋ እንደሚሉት ይህ ቡድን ከህጋዊ መንግስት መዋቅር ቢሮክራሲ ውጭ የተደራጀ ማፊያ ቡድን ነው። አገዛዙ ሀገሪቱን የሚመራው በህግ ሳይሆን በእነዚህ አይነት ስውር ስብስቦች መሆኑን ይገልጻሉ። ኮሬ ነገኛ የተባለው አካል በክልል ደረጃ የበላይነት እንደሚይዝ ጠቅሰው እንደ ጋቸነ ሰሪና ያሉ አደረጃጀቶች ደግሞ እስከ ታችኛው የቀበሌ እርከን ድረስ እንደሚዘረጉም አብራርተዋል። ዶክተር ሚልኬሳ እንደሚሉት ከሆነ አገዛዙ ለስልጣን አስጊ ናቸው ብሎ የሚያስባቸውና ተቀባይነት ያላቸውን ታዋቂ ሰዎች እንደ ቴዲ አፍሮ ቀደም ሲል እንደ ሃጫሉ ሁንዴሳ የመለየትና ጫና የማሳደር ስልት እንደሚከተል መረጃዎች አሉኝ ይላሉ። ቴዲ አፍሮ ሞትን ቢመጣ ከህዝቤ ጋር ጋራለሁ በሚል ድፍረት እናገሩ። ይህም ህዝባዊ ጥበቃ ወይንም ፕሮቴክሽን እንደሚፈጥርለት ዶክተር ሚልኬሳ ያላቸውን እምነት ይገልጻሉ። በሌላ ዜና ይህ በደቡባዊ ሊባኖስ የተፈጸመውን አሳዛኝ ክስተት የሚያስስ ዘገባ ነው። በደቡብ ሊባኖስ በምትገኘው ዴቤል መንደር የአንድ የግል መኖሪያ ቤት ቅጥር ግቢ ውስጥ የቆመውን የኢየሱስ ክርስቶስ ሐውልት በመዶሻ ሲያፈርሱ የሚያሳይ ምስሎች በማህበራዊ ሚዲያ የተሰራጨው የእስራኤል ወታደሮች ጥብቅ ወታደራዊ ቅጣት እንደሚወሰንባቸው ተገልጿል። ወታደራዊ እስራትን በተመለከተ የእስራኤል መከላከያ ሰራዊት IDF ባወጣው መግለጫ ድርጊቱን የፈጸሙት 2 ወታደሮች ለ30 ቀናት በሚቆይ ወታደራዊ እስር እንዲቀጡ መወሰኑን አስታውቋል። ከግዳጅ መሰናበትን በተመለከተ ስማቸው ያልተጠቀሰው እነዚህ ወታደሮች ምርመራ እንደተጠናቀቀ ከዘመቻ ግዴታቸው ሙሉ በሙሉ እንደሚሰናበቱ ተገልጿል። ተባባሪነትን በተመለከተ ድርጊቱን እያዩ ዝም ያሉ ለበላይ አካል ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እየታየ መሆኑ ተመላክቷል። የኔታንያሁን ቁጭት በተመለከተ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱ አስደንጋጭና አሳዛኝ ሲሉ የገለጹት ሲሆን ሊባኖስ እንዲሁም በዓለም ዙሪያ ባሉ ክርስቲያኖች ላይ ለደረሰው የስነ ልቦና ጉዳት ማዘናቸው ገልጿል። የቤተ ክርስቲያን ተቃውሞ በተመለከተ የዴቤል ምዕመናን ኃላፊ አባ ፋዲ ፍላይፌል የመስቀልና የቅዱስ ምልክቶች ማዋረድ
ከሰብአዊ መብቶች ከጨዋነት ጋር የሚቃረን ነው ሲሉ ድርጊቱን በጽኑ አውግዘዋል። የአምባሳደሩን ጥሪ በተመለከተ በእስራኤል የአሜሪካ አምባሳደር ማይክ ሁካቢ ድርጊቱ አጸያፊ መሆኑን በመጥቀስ ፈጣን ግልጽ እርምጃ እንዲወሰድ መጠየቃቸው ተሰምቷል። የእስራኤል ጦር የወታደሮቹን ባህሪ ከሰራዊቱ እሴቶች የራቀ ነው ሲል የገለጸው ቢሆንም ከአካባቢው ማህበረሰብ ጋር በመተባበር የወደመውን ሐውልት የመተካት ስራ መጀመሩን መረጃዎች ያሳያሉ። ጦሩ አክሎም ጥቃቱ ያነጣጠረው በሂዝቦላ ላይ እንጂ በሰላማዊ ዜጎች በእምነት ተቋማት ላይ እንዳልሆነም አስታውቋል። መረጃዎቻችን ይህንን ይመስሉ ነበር። ከደቂቃዎች በኋላ በሌሎች መረጃ እንገናኛለን። ሰላም።